ሰላም ተማሪዎች እንደምናችሁ። እንግዲህ ላለፉት 2 ወራት የእረፍት ጊዜ ወይም ክረምት ስለነበር ታሪካዊ ይዘት ያላቸውን ግለ ታሪኮች ስለቅላችሁ ቆይቻለሁ። አሁን ደግሞ ወደ መደበኛው ተመልሼ ዛሬ የ9ኛ ክፍል የታሪክ ትምህርት ይዤላችሁ እቀርባለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ ካላችሁ ኮሜንት ላይ አኑሩልኝ። ለሌሎች እንዲደርስ ሼር እንዲሁም ላይክ በማድረግ ድጋፋችሁን አሳዩኝ እላለሁ። አመሰግናለሁ። The evolution of human beings. According to evolutionist theory, all human beings now living in the world belong to the species Homo sapiens, which descended from a common ancestors genus Homo. እንግዲህ evolutionist human beings ወይም ደግሞ የሰው ልጅ በዝግመተ ለውጥ ውስጥ አፈጣጠሩን አነሳሱን የሚያስተምረን ነው። ኢቮሉሽን ማለት ዝግመተ ለውጥ ማለት ነው። የሰው ልጅ አመጣጥን በዚህ ውስጥ ቲዮሪውን የምናነሳበት ይሆናል ማለት ነው። እንግዲህ በምድር ላይ የምናያቸው ሰዎች በሙሉ ከአንድ ስፒሺስ መምጣታቸውን ያም ደግሞ ሆሞ ሳፒያንስ እንደሆነና ኮመን አንሲስተርስ ዝርያቸውም ጂኒየስ ሆሟቸውም ደሴም ወይም ደግሞ ኮመን እንደሆነ እናያለን ማለት ነው። All hominids are characterized by what is known as bipedal or walking on 2 feet with an upright position. እንግዲህ ሁሉም ሆሚኒዶች ስነ ሰዎች ወይም ደግሞ ዘረሰብ የሚለውን ይሰጠናል የሰው ልጆች ማለት ነው። they walk on 2 feet with an upright position ከመነሻቸው እንግዲህ ባይፔዳሊዝም እንደነበሩ እናነሳለን ማለት ነው። the earliest hominid in Ethiopia እንግዲህ ኢትዮጵያ ውስጥ ስለ ሰው ዘር ስናነሳ የመጀመሪያው አራሚስ ይባላል። it found the middle awash of afar region በተለይ አፋር ሪጅን ላይ እንደሚገኝ መካከለኛ አዋሽ ላይ የተገኘ እንደሆነ እናያለን። ቅሪታ አካሉ it described by a team of paleontologists ይሄ ዲስክራይብ የተደረገው ጥናቱን ዲስክራይብ ያደረገው አካል ፓሊዮቶሎጂስቶች የሚባሉ ግሩፖች ናቸው። ፓሊዮቶሎጂስትስ ማለት የቅርስ ጥናት ወይም ደግሞ the study of heritage ነው። it led by ቲም ዋይት በተለይ ቲም ዋይት በሚባለው ግለሰብ እየተመራ የነበረ ቡድን ነው ማለት ነው። ሌላው እንግዲህ ስለ አራሚስ ስናነሳ 4.4 ሚሊዮን ዓመታት እድሜ ያለው ነው። ከዛ ዓመታት በፊት የነበረ ነው። it followed by another fossils called australopithecus afarensis እንግዲህ ከሱ በኋላ ደግሞ ሌላ ዝርያ ቅሪታ አካል ተገኝቷል። australopithecus afarensis ይባላል ማለት ነው። እንግዲህ the 3 different species that belong to the genus homo እንግዲህ ስለ genus homo ስለ ሰው ልጅ አመጣጥ ስናነሳ 3 ሰብ ስፒሺዎችን እናነሳለን። የመጀመሪያው ሆሞ ሃብሊስ ነው። ሆሞ ሃብሊስ እንግዲህ the oldest ነው። በጣም የቆየው የመጀመሪያው ነው ማለት ነው። ሃንዲማን ነው። that means skilled ነው። በጣም የተማረ ነው፣ ነቃ ያለ ነው። ምንም እንኳን early ላይ ቢነሳ ማለት ነው። found in Omo Valley አካባቢ ነው የተገኘው ማለት ነው። በሁለተኛ ደረጃ ሆሞ ኢሬክትስ ላይ ስንመጣ upright human being ነው። ቀጥ ብሎ መቆም የሚችል ነው። 2 ሚሊዮን ከ2 ሚሊዮን ዓመታት በፊት የተገኘ ነው ማለት ነው። እድሜው ማለት ነው። ሜድ ላርጀር ኤንድ ሞር ቫሪድ ቱልስ ማለት ነው። ትልልቅ መሳሪያዎችንና እንደገና ደግሞ የተለያዩ መሳሪያዎችን ኢንቨንት ማድረግ የቻለ ነው። ፈርስት ሊቭ ኢን አፍሪካ በት ግራጁዋሊ ሙቭ ፍሮም ዩሮፕ ቱ ኤዥያ ማለት ነው። እንግዲህ they were founder of fire ኢሬክተስ ላይ ስንመጣ እሳትን በመጀመሪያ ያገኙ ዝርያዎች ናቸው። it is fossils found in Omo Basin በተለይ እንግዲህ የተገኙት ቅሪታ አካሎች ኦሞ ባዚን ላይ መልካ ኩንቱር፣ ኮንሶ ጋርዱላና ሚድል አዋሽ አካባቢ ኢትዮጵያ ውስጥ የተገኙ ነበሩ ማለት ነው። በሶስተኛ ደረጃ ሆሞ ሳፒያንስ እንላቸዋለን። ሆሞ ሳፒያንስን ስትመጡ ዋይዝ ሂውማን ቢንግስ ነው። በጣም ከሌሎቹ ከሁለቱ ደግሞ በተሻለ ዴቨሎፕ ያደረገ ቼንጅ ኤንድ ኮንቲኒቲን የምናይበት ነው። ጀስት ሲሚላር ቱ ሞደርን ሂውማን ቢንግ እንግዲህ ሰው የምንለው ሞደርን ሂውማን ቢንግ የምንለው ስቴጅ ላይ ድረስ የተመሳሰለ ነበር ማለት ነው። ፋውንድ ኢን አዋሽ ኦሞ ቫሊ አካባቢ በተለይ ድሬዳዋ አጠገብ የነበረ ወይም የተገኘ ነው ማለት ነው ቅሪታ አካሉ። ሌላው ሞደርን ሂውማን ቢንግ ስናነሳ ሆሞ ሳፒያንስ ነው። እንግዲህ ሞደርን ሂውማን ቢንግ ወይም ሆሞ ሳፒያንስን ደግሞ ስታዩ ከመጀመሪያዎቹ ከሃብሊስ ኢሬክትስ፣ ከኢሬክትስ ደግሞ ሆሞ ሳፒያንስ፣ ከሆሞ ሳፒያንስ ደግሞ ሆሞ ሳፒያንስ ወይም ሞደርን ማን የተሻለ ለውጥ ፕሮግረስ እንዳደረገ እናያለን ማለት ነው። 100,000 ዓመታት እድሜ የነበረው ነው። ዲፍረንት ኢን ሜኒ ዌይስ ፍሮም ዜር አንሲስተርስ ከአንሲስተሮቹ ወይም ከዝርያዎቹ የተሻለ እድገትም ያለው እንደገና ደግሞ ለውጥ ያለው የሚለይበት ካራክተሪስቲክስ ያለው ነው ማለት ነው።
ከዛ መካከል ላርጅ ብሬን ነው፣ በጣም ትልቅ ጭንቅላት አለው። በሁለት እግሩ ወክ ማድረግ ይችላል። እንደገና ደግሞ አስቸጋሪ የሆኑ ነገሮችን ኤክስኪዩትድ የሆኑ አይዲያዎችን መረዳት ይችላል። ኮምፕሊኬት የሆኑትን ሀሳቦች መረዳት ይችላል። ቋንቋን መጠቀም የቻለ ነው። ካልቸርን ዴቨሎፕ ማድረግ ችሏል። ኢንቨንት ማድረግ ችሏል። አዳዲስ ቱልሶችን ኢንቨንት ማድረግ ችሏል። በፈጠራቸው ደግሞ ኢንቨንት ባረጋቸው መሳሪያዎች ኢፌክቲቭሊ መጠቀም ችሏል። ኖሌጅን ደግሞ ትራንስሚት ማድረግ ችሏል፣ ወይም ለሌላ ጄኔሬሽን ማስተላለፍ የቻለ ዝርያ ነበር ማለት ነው። ጀነራሊ the three subspecies of the Homo family indicated progressive by making tools and masters of technology። እንግዲህ እንደምናየው ስፔሺሶችን ያየናቸው እነ ሆሞ ሃቢሊስ፣ ኢሬክተስ፣ ሳፒያንስ ከዛ ሞደርን ማንም ስታየው እንዴት ስታንዳርዱ እየጨመረ እንደመጣና የሚሰሩት መሳሪያዎች ፕሮግረስ እያደረገ እንደመጣ ቼንጅ ኤንድ ኮንቲኒቲን የሚያስተምረን ነው ማለት ነው። ሌላው አትራክቲቭ ኤሪያ ፎር አርኪኦሎጂስትስ ኢን ኢትዮጵያ። እንግዲህ አርኪኦሎጂስቶች ስለ ቅሪተ አካል ጥናት በሚያደርጉበት ጊዜ ሞር አትራክት ያደረጋቸው ኤሪያ ኢትዮጵያ ውስጥ ሞር አፋር ነው። እንግዲህ ከነዚህ አራት እንግዲህ አካባቢዎች አፋር ውስጥ ከሚገኙት እያንዳንዱን እያነሳን እናያለን ማለት ነው። ፈርስት አራሚስ ነው። አራሚስ አርዲፒቲከስ ኦር ራሚደስ የሚባለውን 4.4 ሚሊዮን ዓመታት በፊት የነበረ ቅሪተ አካል ተገኝቷል። ሁለተኛ ላይ ማካ ነው። ማካ የሚባል ቦታም ላይ አፋር ነሰስ የሚባለው 3.4 ሚሊዮን ዓመታት ያስቆጠረ ቅሪተ አካል ተገኝቷል። ሶስተኛ ላይ ቦሪ ነው። አውስትራሎፒቲከስ ጋሃሪ የሚባለው 2.5 ሚሊዮን ዓመታት ያስቆጠረ ቅሪተ አካል ተገኝቷል። በአራተኛ ደረጃ ቦዶ ወይም ቦዶ ላይ ሆሞ 0.6 ሚሊዮን ዓመታት ያስቆጠረ ቅሪተ አካል ተመዝግቧል ማለት ነው። ሌላው ቲዮሪስ ኦፍ ሂውማን ኢቮሉሽን። እንግዲህ ስለ ሰው ልጅ አመጣጥ ስለ ግራጁዋል ቼንጅ ስናነሳ ቲዮሪዎች አሉ። እነዚህ ቲዮሪዎች ሁለት ቲዮሪዎች ናቸው። እነሱን እናንሳቸው። ፈርስት ክሬሽኒስት ቲዮሪ ኦር ክሬሽኒስት ቪው። what about the creationist view? Man including all living things was created by ጋድ ኦር ሱፐርናቹራል ፓወር። እንግዲህ ክሬሽኒስት ቲዮሪ የሚለው ምንድነው? ሰውን ጨምሮ ሁሉም ፍጥረታት በእግዚአብሔርና በእግዚአብሔር ብቻ እየተፈጠረ ነው የሚል ሲሆን፣ በሁለተኛ ደረጃ ሳይንቲፊክ ቲዮሪ ላይ ስንመጣ explains all living things including human result from a gradual continuous process from variation from earlier forms. This process is called evolution. እንግዲህ ይሄ ምንድነው የሚለው? ሁሉም ፍጥረታት ሰውንም የሰው ልጅንም ጨምሮ የምን ውጤት ነው ይላል? የግራጁዋል ኮንቲኒየስ ፕሮሰስ ውጤት ነው ይላል። ከትንሽ ነገር ተነስቶ ቫሪዬሽን ፍሮም ኤርሊየር የተነሳበት ፍጥረት ሌላ ሊሆን ይችላል። ያ ነገር ግን እየተቀየረ ወደ ሰው ወደሚለው ፕሮሰስ የደረሰ ነው። በዝግመት ውስጥ ያለ ለውጥ ነው እንጂ ሰው የሚባል ነገር በአንድ ጊዜ የተፈጠረ አይደለም የሚለው ማለት ነው። this the opposite of creationist view ማለት ነው። These theories formulated by Charles Darwin from 1809 to 1882 እንግዲህ ከ1809 እስከ 1882 ድረስ በነበረ ቻርልስ ዳርዊን በሚባል እንግሊዛዊ ሳይንቲስት የተጀመረ አመለካከት ወይም ቲዮሪ ነው ማለት ነው። ይሄንን ደግሞ ለማየት ገጽ 12 ላይ መጽሐፋችሁን እንዴት አርገው ከመነሻ ጀምሮ አኮርዲንግ ቱ ቻርልስ ዳርዊን ማለት ነው ስቴጁ እንዴት ዴቨሎፕ እያደረገ እንደመጣ ግራጁዋል ፕሮሰስ እንዴት ለውጥ እየታየ እንደመጣ ዝግመተ ለውጡን እንድታዩት አሳስባለሁ። ዲስ ቲዮሪ አክሰፕትድ ባይ ሳይንቲፊክ ኮሚኒቲስ። እንግዲህ ይህ ቲዮሪ ሞር ተቀባይነት ያለው ሳይንቲፊክ ኮሚኒቲስ ወይም ደግሞ ሳይንስን በሚገባ እንመራበታለን እንኖረዋለን በሚሉ ሰዎች ነው ማለት ነው። ሌላው አፍሪካ ኤንድ ሂውማን ኢቮሉሽን። እንግዲህ አፍሪካና የሰው ልጅ ዝግመተ ለውጥ አመጣጥ የሚለውን ስናነሳ በመጀመሪያ አፍሪካን ስናነሳ ቻድን እናነሳታለን ማለት ነው። ቻድ the oldest australopithecus discovered in 2001 የመጀመሪያው ወይም የጥንቱ አውስትራሎፒቲከስ 2001 ላይ የተገኘባት ነው ማለት ነው። ከ6 እስከ 7 ሚሊዮን ዓመታት በፊት የተገኘ ሆኖ ስሙ ደግሞ ሳሄሊያን ቻዲንሰስ ይባላል ማለት ነው። ሁለተኛ ኢትዮጵያን እናነሳታለን። አውስትራሎፒቲከስ ራሚደስ discovered in 1994 እንግዲህ እቺ ራሚደስ 1994 ላይ
እድሜው ደግሞ 4.4 ሚሊዮን ይርስ ኦልድ የሆነ ቅሪተ አካል ኢትዮጵያም ላይ ተገኝቷል ማለት ነው። በሶስተኛ ደረጃ አውስትራሎፒቲከስ አፋርነሰስ ነው። እንግዲህ አውስትራሎፒቲከስ አፋርነሰስን ስናነሳ ሉሲን በዓለም ደረጃ የምትታወቀውን ሉሲ በሀገራችን መጠሪያ ደግሞ ድንቅነሽ ተብላ የምትታወቀውን ቅሪተ አካል እናስታውሳታለን። እቺ ቅሪተ አካል የተገኘችው 1974 አፋር ውስጥ ሀዳር የሚባል ቦታ ላይ ነው ማለት ነው። እድሜዋ 3.18 ሚሊዮን ይርስ ኦልድ ነው። ይህንን ደግሞ ዲስክራይብ ያደረገው አሜሪካዊ ሳይንቲስት ሲሆን ዶናልድ ጆንሰንስ እና ግሩፖቹ አብረው ዲስክራይብ አድርገውታል ወይም ደግሞ ዲስከቨር ካረጉ በኋላ ገልጸውታል ማለት ነው። በአራተኛ ደረጃ አውስትራሎፒቲከስ አፍሪካነስ ዲስከቨርድ ኢን 1924 አፍሪካነስ 1924 ላይ ዲስከቨር የተደረገ ነው። ተዋንግ የሚባል ቦታ ላይ ሳውዝ አፍሪካ ውስጥ እየተገኘ ነው ማለት ነው። ግን እንደ አጠቃላይ ኢን አፍሪካ በተለይ ፎሲል ኦፍ ሆሞ ሃብሊስ በተለይ ብዙ ቦታዎች ላይ ተገኝቷል። አፍሪካ ውስጥ ኦልዱቪያ ጎርጅ ውስጥ ታንዛኒያ ላይ፣ እንደገና ደግሞ ሌክ ቱርካና ውስጥ ኬንያ ውስጥ ተገኝቷል። ኬንያ ላይ ተገኝቷል ማለት ነው። ሌላው እንግዲህ ደስቶኔጅ ነው። ደስቶኔጅ እንግዲህ ኢቮሉሽንን እያነሳን ከመጣን የሰው ልጅ ኢን ትራንዚሽን ፍሮም ሃንቲንግ ኤንድ ጋዘሪንግ ቱ ዘ ፔሪድ ኦፍ ሲቪላይዜሽን ሂውማን ቢንግስ ፓስ ትሩ ሰቨራል ስቴጅ ኦፍ ዴቨሎፕመንት። እንግዲህ ስናነሳ የሰው ልጅ ከሃንቲንግ ኤንድ ጋዘሪንግ ፔሪድ ወደ ሲቪላይዜሽን ፔሪድ ቀስ እያለ እየተሸጋገረ ዴቨሎፕ እያደረገ እንደመጣ እናያለን። ለዛም ደግሞ ማሳያ እንዲሆን ደስቶኔጅ የሚለውን ስናነሳ ስቶኔጅ ራሱ በሶስት ከፍለን እናነሳዋለን ማለት ነው። የመጀመሪያው ፓሊዮሊቲክ ኤጅ ነው። የድንጋይ ዘመንን ስናነሳ የመጀመሪያ ፓሊዮሊቲክ ኤጅ ነው። ፓሊዮሊቲክ ማለት እንግዲህ ፓሊዮሊቲክ ማለት የግሪክ ቃል ነው። ያም ማለት ደግሞ የድሮ ድንጋይ ወይም ደግሞ ኦልድ ስቶን ማለት ነው። ይሄ እንግዲህ ስቶኔጅ ተብሎ በዚህ መልኩ ተፈርጇል ማለት ነው። ያለቀው 11,000 ዓመታት ላይ ነው፣ 9,000 ቢሲ ላይ ማለት ነው ኢንድ አርጓል። ሂውማን ቢንግስ ሜድ ሃንድ አክስ ሊቭድ ኢን ኬቭስ። እንግዲህ የሰው ልጅ የእርሻ መሳሪያዎችን ኢንቨንት ማድረግ የቻለበት ሃንድ አክስ መጥረቢያ መስራት የቻለበት እና እንደገና ደግሞ ምሽግ ውስጥ መኖር የቻለበት ነው። በሁለተኛ ደረጃ ሃንድ አክስ ስንል እንግዲህ በድንጋይ ነው። ኤቭሪ ነገር የሚሰራው ድንጋይን ቺፕ በማድረግ የተለያዩ መሳሪያዎችን የሰሩበት ለማለት ነው የድንጋይ ዘመን የተባለው። ስለዚህ የሰው ልጆች ድንጋዩን እየቆረቆሩ ዋሻን በመስራት ለራሳቸው ከቨር ማድረግ የቻሉበት ነው። ሌላው እሳትን ፈጥረዋል በዚህ ኤጅ ላይ ማለት ነው። እንደገና ቋንቋን መጠቀም ችለው ነበረ። በሁለተኛ ደረጃ ሚሶሎቲክ ኤጅ የሚለውን ስንመጣ ሚሶ ማለት ሚድል ወይም መካከለኛ ማለት ነው። ዳት ሚንስ ትራንዚሽን ፔሪድ ቢትዊን ፓሊዮቲክ ኤንድ ሚሶሎቲክ። በሚሶሎቲክ እና በፓሊዮቲክ መካከል ያለውን ዘመን ነው የምናነሳው። ከ9,000 እስከ 8,000 ቢሲ ይይዛል ማለት ነው። ዘ ቱልስ ቢካም ኢምፕሩቭ፣ ከመጀመሪያው የተሻለ መሳሪያ የተሰራበት ነው ማለት ነው። ሶስተኛው ላይ ዘ ኒዮሊቲክ ዳት ሚንስ ኒዮሊቲክ ማለት ኒው ማለት ነው። ኒው ስቶኔጅ ወይም አዲሱ የድንጋይ ዘመን የሚለውን ይሰጠናል። ስታርትድ ፍሮም 8,000 ኤንድ 4,000 ቢሲ እንግዲህ ከ8,000 4,000 ቢሲ ድረስ ያለቀ ነው ዘመኑ ማለት ነው። ዳት ሚንስ የግሬት ሪቮሉሽን ታይም፣ ይህ ትልቅ ለውጥ የታየበት ሰዓት ነው። ያ ብቻ ሳይሆን አግሪካልቸራል ሪቮሉሽን የታየበት ነው። እርሻ በከባዱ የተጀመረበት ነው። የሰው ልጅ ፕሮዳክት ማምረት ወይም ደግሞ ለምግብነት የሚሆኑ አግሪካልቸራል ፕሮዳክቶችን መስራት የጀመረበት ማድረግ የጀመረበት ሰዓት ነው። እንደገና ደግሞ they began to complex social organization በጣም ኮምፕሌክስ የሆነ ሶሻል ኦርጋናይዜሽን አደረጃጀቶችን የጀመረበት ነው። ቢልት ስቶን ሃውስ እንግዲህ ከጫካ ወጥቶ ከምሽግ ወጥቶ አሁን ደግሞ ወደ የድንጋይ ቤት የተሸጋገረበት ነው። ሃይማኖታዊ ቦታዎችን መገንባት የቻለበት ነው። እህሉን ለማቆየት የተለያዩ ግራኔሮችን መስራት ኮንስትራክት ማድረግ የቻለበት ነው። ሌላው ደግሞ ከራሱ ጉልበት አልፎ መቆፈርን ትቶ በእንስሳት ጉልበት ወደ እርሻ የገባበት ነው። የእርሻ መሳሪያዎችን እንደዚህ ሞፈር፣ ቀንበር፣ መኮትኮቻ የመሳሰሉ ነገሮችን ኢንቨንት ማድረግ የጀመረበት የቻለበት ሰዓት ነበር ማለት ነው። when you say about the Neolithic age in Ethiopia እንግዲህ the Neolithic revolution time ኢትዮጵያን ስናስታውሳት it took place in 7,000 years ago እንግዲህ ከ7,000 ዓመታት በፊት ነው ይሄ ሐሳብ ይሄ ኒዮሊቲክ ሪቮሉሽን ኢትዮጵያ ውስጥ የተካሄደው። በመጀመሪያ እንግዲህ አግሪካልቸራል ሪቮሉሽን በሚሆንበት ሰዓት የሰው ልጅ ዶሜስቲኬትድ ፕላንትስ በሚያደርግበት ጊዜ የመጀመሪያዎቹ አዝዕርት ሆኖ የተመዘገቡት ጤፍ፣ ዳጉሳ፣ ኑግ፣ እንሰት የመሳሰሉ እንግዲህ በመጀመሪያ የተመዘገቡ ናቸው ማለት ነው። ለዚህ ደግሞ አርኪኦሎጂስቶች ጥናት በሚያደርጉበት ጊዜ የተጠቀሟቸው ሳይቶች የመጀመሪያዎቹ ከተሞች እነ አክሱም፣ ላሊበላ፣
ጨርጨር ይሄ ሀረርጌ አካባቢ የሚገኝ ቦታ ነው ጨርጨር። እንደገና መተሃራ አካባቢ እንግዲህ ለአርኪኦሎጂካል ጥናት ይህንን ለማረጋገጥ የተመረጡ ቦታዎች ናቸው ማለት ነው። ሌላው ኢመርጀንሲ ኦፍ ስቴት የከተማ አመሰራረት። አሁን እንግዲህ ከጫካ ወጥቶ የሰው ልጅ ወዴት መጣ? ወደ ከተማ መድረሱን ታያላችሁ። ይሄ ቀጥታ ምን ያስተምረናል? ዲ ቼንጅ ኤንድ ኮንቲኒቲ ፕሮሰስ ኢን ሂስትሪ ማለት ነው። The Neolithic age led to the sedentary way of life among the human communities. This led to the emergency of state. Before the state, human beings existed in simple forms of organization. እንግዲህ ከከተማ በፊት የሰው ልጅ ሲምፕል የሆነ ኦርጋናይዜሽን ሲያደርግ ህብረት ሲያደርግ እንደቆየ እናያለን። ነገር ግን the Neolithic age ደግሞ ወደ ቀጥታ it led to the sedentary life of the human beings እንግዲህ የሰው ልጅን ተረጋግቶ መኖር እንዲችል ክላስ መፍጠር እንዲችል መርቶታል ወይም ደግሞ መንገዱን ከፍቶለታል ማለት ነው። when you say about state የሚባለው ነገር what about characteristics of state እንግዲህ ስቴት ለመሆን ምን ያስፈልገዋል የሚለውን ስናነሳ first political organized body ነው። second people occupying ነው፣ በህዝብ የተሞላ መሆን አለበት፣ ህዝብ የመጀመሪያው ነው። በሶስተኛ ደረጃ definite territory ነው ግዛት ያስፈልጋል። አራተኛ ደረጃ organized government ነው፣ ኦርጋናይዝ ማድረግ የሚችል ገቨርንመንት ያስፈልጋል ወይም መንግስታዊ የሆነ አካል ያስፈልጋል። ሶቨርኒቲ ወይም ደግሞ ሉዓላዊነት ያስፈልጋል። ከዛ ደግሞ እውቅና ወይም ሪኮግኒሽን ያስፈልጋል ማለት ነው። አንድ ከተማ ከተማ ናት ለማለት። ሌላው ቲዮሪስ ኦፍ ዘ ኢመርጀንሲ ኦፍ ስቴትስ እንግዲህ ኢመርጀንሲ ኦፍ ስቴትን ስናነሳ የተለያዩ ቲዮሪዎች እናያለን። በተለያዩ ምሁራን የተደረጉ ዲቤቶች አሉ። እነዚህ ክርክሮች እንግዲህ ስቴትን ስቴት ያደረገው ነገር ከነዚህ ከአራቱ መካከል አንዱ ነው። ግማሹ ሃይማኖት ነው ይላል፣ ሁለተኛው አግሪካልቸር ነው ይላል፣ ሶስተኛው ንግድ ነው ይላል፣ አራተኛው ደግሞ ጦርነት ነው ይላል። ያም ሆነ ይህ ግን እነዚህ አራቱም እጅግ አስፈላጊ መሆናቸውን እናያለን ማለት ነው። ኢን ቲዮሪስ ኦፍ ዘ ኢመርጀንሲ ኦፍ ስቴት ማለት ነው። ጀነራሊ ግን all of were the principal reason for the emergency of state። እንግዲህ ክፍሌን ጨርሻለሁ። ጥቂት ጥያቄዎችን አብረን እና እንጨርሳለን።